ከዕለታት አንድ ቀን አንዲት መርከብ በከፍተኛ ማዕበል እየተናወጠች ነበር። በዚህ ምክንያት መርከቢቷ ሙሉ በሙሉ ሰመጠች። ስለዚህ በውስጧ የሚገኙ መንገደኞች ሁሉም መስመጥ ጀመሩ፣ ከአንድ ሰው በስተቀር። በፈጣሪ ኃይልና ድጋፍ የተረፈው ይህ አንድ ሰው እንደምንም ዋኝቶ የብስ ዳርቻ ላይ መውጣት ቻለ። ከተወሰነ ሰዓት በኋላ ራሱን ማወቅ ጀመረ። አይኖቹም ተከፈቱ። ራሱንም ደሴቱ ላይ ያገኘው። ሰውየውም ከተነሳ በኋላ ባለበት ሁኔታ እጅግ በጣም ደነገጠና ለፈጣሪው እንዲህ ብሎ ጸለየ። አምላኬ የት ነው ያለሁት? እባክህን እርዳኝ። እባክህን እርዳታ ሁሉ ልትልክልኝ ትችላለህ አለ። ቀናቶች አለፉ፣ ግን ምንም እርዳታ አልመጣም። ምሽቱን የሚያሳልፈው ባህር ዳርቻ ላይ ተኝቶ ነው። በቀጣይ ቀን ከእንቅልፉ ሲነሳ በድጋሚ ለፈጣሪው ጸሎት አደረገ፣ ግን ምንም እርዳታ አልመጣም። እንደዚህ እያለ የተወሰነ ቀናቶች አለፉ። በዚህም አሁን እሱ ሙሉ በሙሉ ተስፋውን ቆረጠ። ይህ ተነጥሎ የሚገኘውን ደሴት የሕይወቱ የመጨረሻ ዕጣ ፈንታ እንደሆነ አሰበ። ሰውየውም እንጨትና ሳር መሰብሰብ ጀመረ። ለራሱም ትንሽዬ መጠለያ ጎጆ ቤት ሰራ። ከተሰባበረው መርከብ አንዳንድ ስብርግባሪ ነገሮችንም ሰበሰበ። የሰራው ጎጆ ውስጥ ላይ ማስቀመጣቸው። የኮኮናት ዛፍና አሳ ያደነ በመብላት ኑሮን በዛው ትንሽዬ ደሴት ላይ ተያያዘው። መጠለያ ውስጥ በመቆየት ቀኑን ማሳለፍ ጀመረ። አንድ ቀን እሳት ለኮሰና ምግብ ፍለጋ ሄደ። ሲመለስ ግን ትንሽዬ መጠለያ ቤቱ በእሳት ሲቀጣጠል ተመለከተው። በዚህን ጊዜ ብቸኛው መጠለያው ስለወደመበት እጅግ በጣም አዘነ። በብስጭትም ጭንቅላቱን ወደ ሰማይ አንጋጠጠና ፈጣሪውን እንዲህ በማለት ማማረር ጀመረ። አምላኬ እርዳታ እንድትልክልኝ ነግሬህ ነበረ፣ ግን ጸሎቴን አልሰማኸውም። የምኖርበትን ትንሽ የመጠለያ ቤት ሰርቼ ነበር፣ ግን አንተ አቃጠልክብኝ። ፈጣሪ እንዴት እንደዚህ ታደርገኛለህ? አለ። እጅግ በጣም አዘነ። እስኪመሽም ድረስ ሳያቆም ፈጣሪውን አማረረ። ከዛም ባህር ዳርቻው ላይ እንቅልፉን ተኛ። ጠዋት ላይ ከፍተኛ የሆነ ድምፅ ከእንቅልፉ ቀሰቀሰው። አይኑን ሲከፍት መርከቡ ወዳለበት ዳርቻ ሲመጣ ተመለከተው። አይኑን ማመን አልቻለም። በጣም ተደሰተ። ምክንያቱም በመጨረሻ እጅግ በጣም ተስፋ በቆረጠበት ሰዓት ላይ እርዳታ ወደሱ በመምጣቱ መርከቡ ላይ ወጣ፣ ገባ። ከገባም በኋላ መርከቡ መቅዘፉን ጀመረ። እንደገባም እንዲህ ብሎ ካፒቴኑን ጠየቀው። እኔም ካፒቴን እንዴት እዚህ ደሴት ላይ መኖር ያውቃችሁ ልትመጡ ቻላችሁ? አለው። ካፒቴኑም እንዲመለሰለት ዋይ አንተ ላከውን የእሳት ምልክት አይተን እኮ ነው ወደዚህ ደሴት የመጣ ነው። ስለዚህ በዚህ ደሴት ላይ የሆነ ሰው ይኖራል ብለን ተገንዝበን እኮ ነው ልንመጣ የቻልነው። ግን ኮኔ ምንም አይነት የእሳት ምልክት አላደረኩም አለ። ካፒቴኑም እንዲህ አለው፣ ዋይ ግን እኛ እዚህ የመጣነው የእሳት ምልክት ብቻ አይተነው ነው። እሱም ትንሽ አሰብ አደረገና የተቃጠለበትን ትንሽዋን መጠለያ ቤቱን አስታወሰ። ካፒቴኑ ለካ ምልክት ተብሎ ደሴት ላይ ሲቀጣጠል የተመለከተው ሲቃጠል የነበረውን የሱ ጎጆ ቤቱን ነበረ። በዚህም ያ የፈጣሪ እቅድ እንደነበር ተረዳ። ማለትም ጎጆውን እንዲቃጠል በማድረግ ወደ ደሴቱ እርዳታ እንዲመጣለት በማድረግ ከደሴቱ የሚወጣበት መንገድ እንደነበረ ተገነዘበ። እሱ ለራሱ ከሚያቅደው በላይ የፈጣሪ እቅድ ከሱ በላይ ትልቅ እንደሆነ ተገነዘበ። በዚህን ጊዜ ወዲያውኑ ለተደረገለት ሁሉ ፈጣሪ ማመስገን ጀመረ። አያችሁ፣ በህይወታችን ውስጥ ለራሳችን ብዙ እቅድ እናወጣለን፣ ግን የምንፈልገው አይሳካልንም። እናም የሚሆነው የኛ ምርጫ ላይሆን ይችላል። በተወሰኑ አእምሯችን ህይወታችን ላይ ምን እየሆነ እንዳለ ለመገንዘብ እንሞክራለን። መከራ ሲመጣብን እምነታችን መንቀጥቀጥ ይጀምራል። ትዕግስታችን እያለቀ ይመጣል። ተስፋችን መደብዘዝ ይጀምራል። በዚህም ፈጣሪን መውቀስ እንጀምራለን። ግን እንደዛ አይነት ነገር ባጋጠማችሁ ጊዜ እምነታችሁን ፈጣሪ ጋር በማድረግ ከተደቀነባችሁ መከራ ለመውጣት ሁሌም መሞከር። በዚህ በምንኖርባት ምድር ፈጣሪ ለእያንዳንዱ ሰው ዓላማና እቅድ አለው፣ ማለትም ለሁላችንም። ስለዚህ በምናደርገው ሁሉ ሁሌም ህይወት ፈተና በበዛ ቁጥር ፈጣሪን ከማማረር ይልቅ የጀመርነውን ሳናቋርጥ ጸንተን ጉዟችን ወደፊት ልንቀጥል ይገባል።
ቤተሰቦች ይህን ቪዲዮ እስከ መጨረሻው ድረስ ስላያችሁ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ ሼር ማድረጋችሁን አትርሱ። መልካም ሁሉ ተመኘው።